ደስታቸው ዛሬ ነው ቀኑ ዛሬ ነው ቀኑ የወይና አበባ የወይና አበባ የወይና አበባ Aşverden Allahu Akbar. በኢየሱስ ስም በዚያ በበጋ እጮኛ ጠፍቶ ብትነጋ ይሄ ነው አርሰናል፣ ይሄ ነው አርሰናል። ግባ እናውጣው። ሁለት ዋንጫ፣ ሁለት ትላልቁን ዋንጫ በስመ አብ በስመ አብ በስመ አብ በስመ አብ በስመ አብ የታብ አደረግነው። ግባና ውጣ አደረግነው። እንችላለን። ቻምፒየንስ ሊግ ፍጻሜ አደረግነው። ገነርስ ይቻላል ይቻላል ይቻላል። ግባና ውጣው። ምድረ ቋጣሪ ከዚህ በኋላ ታስቆመ ይኖራል። ናግባና ውጣው ግባና ውጣው። የስ ስታርቦ አሳለፈን ወደ ፋይናል። ግባና ውጣው ገነርሲ yes አውቶቢሱ መጣ መብራቱ ታየኝ። እኔ በዚህ ሰሞን ፋይናሊስት ነኝ። አወ ሌላው ቀውጣው አተ ቀውጣው ዝም ብለህ አትይ ቀውጣው ተጨንቃችኋል ወይ? አዎ ተጨንቀናል፣ ግን ደግሞ ለዋንጫ አልፈናል። ስንበላው win the Champions League final. And it's the home group, one of their own. Arsenal Champions League final. To these supporters, they've waited for so long. We'll win the Champions League final. Oh my God! An immense performance in this second leg of the semi-final.
እና ዩቬንቱስ አርሰናል ቻምፒየንስ ሊግ ፋይናል ገባት። ሰማምንቲ አረ ጨምር እናቴ ትሙት ፋይናል ደረስን። ቻምፒየንስ ሊግ ፋይናል ደረስን። እኔ ማመን አልቻልኩም። እግዚአብሔርን እኔ ማመን በህልሜ ነው ወይኔ እያየሁት ያሉት ፋይናል ደረስን ቻምፒየንስ ሊግ። በስመ አብ ማን ከሁሉም በላይ ደስ ያለኝ ደግሞ ሳካ ማግባቱ ነው። ያ ሁላ የሚሰደብ ሰውዬ ሙሉ ሲዝኑን ማን በጣም ትችላለህ። እናቴ ትሙት ምን አይነት ቲም ያለን ምን አይነት ሃራም ቦል ዛሬ ሙሉ ለሙሉ አየን። ጨዋታው ማለት አትሌቲኮ ግጥም አድርጎ ዘጋው። ሳካ ግን ትችላለህ። የመጨረሻ ነው የምትችለው። እናቴ ትሙት በጣም ነው ያስደሰትከኝ። ማን ሁሉም ተጫዋቾች ይችላሉ። ዛሬ ቤን ዋይት እንዲጮት በጣም ትችላለህ። ካላፊዮሪ እንዳለ ሙሉ ቲሙን የተጫወቱ በጣም ነው የምትችሉት። እግዚአብሔርን ዴቪድ ራያ ራሱ ስንት አይነት ፓስ ነበር ስታረግ ነበር። እናቴ ትሙት ማለት ገና ይላችሁ አሁን ይላችሁ በዚህ ዲፌንሳችን ማለት ፋይናል ገና ይጠብቃል። ፋይናል ነገ ማለት ነው ማንኛውንም ቲም ማግኘት እንችላለን። ማንኛውንም ከሁለቱም ምርጥ 11 ተውጣጡ ይጋጠመን። ገብቷችኋል? ከዚህ በኋላ ማንንም አያስቆመን። ወይኔ ፋይናል ድረስ ወይኔ እንኳን ደስ አላችሁ። ምን አይነት ምሽት ነበረ! ዋው አርሴ ዋው በጣም ደስ ብሎኛል። እንኳን ደስ አላችሁ የአርሰናል ደጋፊዎች። ገና ሲዝኑ ሳይጋመስ ማለት ነው። ይሄንን አርሰናል ዝም ብላችሁ ኢንጆይ አርጉት ብያችሁ ነበር። ዝም ብላችሁ ኢንጆይ አርጉት፣ ተአምር ነው የሚያሳየን ብያችሁ ነበር። ፕሪሚየር ሊጉ በእጃችን ነው። ወደ ሻምፒዮንስ ሊጉ ፋይናል ገብተናል። በታሪካችን ለሁለተኛ ጊዜ ነው። አብዛኛው የኛ ትውልድ በዚህ ዘመን ኳስ ማየት የጀመረ ሰው አርሰናልን ሻምፒዮንስ ሊግ ፋይናል አይቶት አያውቅም። ይሄ ለኛ ታሪካዊ ሲዝን ነው። በቃ ፋይናል መድረሳችን በራሱ ታሪካዊ ሲዝን ነው። ፋይናሉን ገብተን እንዴት እንወጣዋለን የራሱ ጉዳይ ነው። አሁን እሁድ በምን አይነት ሞራል ገብተው ዌስትሃምን እንደሚቀጠቅጡት እናውቃለን። ልጆቻችን ደስተኛ ናቸው። እንዴት ደስ እንዳለኝ ቢስሚላህ። ደስ ያላችሁ ሁሉ ፎሎ አድርጉ፣ ኮፒ ሊንክ አድርጉ፣ ኮሜንት አድርጉ። የተሰማችሁን ነገር ሁሉ ይመቻችሁ። አርቴታ ላንተ ቃል የለኝም። አሰልጣኝ ማለት እንደዚህ ነው። ይሁላችሁ ፕሮግረስ ማሳየት ማለት እንደዚህ ነው። በአግባቡ ነው ፕሮግረስ ያሳየኝ። በአግባቡ ከአመት አመት በርግጥ ረጅም ጊዜ ወስዶብሃል፣ ግን ትልቁን ነጥብ አልረሳሁም። አንድ ቡድን የእድገቱ መጨረሻ ዋንጫ ነው። ዋንጫ አላሳካም፣ ግን ዋንጫን ለማሳካት ትልቁን ዋንጫ ከጫፍ ደርሰሃል። አንድ እርምጃ ብቻ ነው የሚቀር። አንተ አሰልጣኝ በአርሰናል ቤት በትልቅ በደማቅ ብዕር ለመጻፍ የመጀመሪያው ማናጀር ለመባል አርቴታ ሆይ የፍጻሜ አንድ ጨዋታ ይቀራል። እሱንም እንደሚሳካልህ አምንብሃለሁ። ምክንያቱም የመጣህበትን መንገድ ጠንቅቄ አውቃለሁ። እንዲሳካልህ እፈልጋለሁ። እግር ኳስን ፍትሃዊ የምትሆነው አንተ እዚህ መድረክ ላይ ይሄንን ዋንጫ ስታነሳ ነው። አሩጄ ዋንጫ አይቀርም። ሙኒክ ነሽ፣ ፒኤስጂ ነሽ፣ ሃራም ቦል ብትሉ ምን ብት የሰፈር ጨዋታ ቢሆን የመንደሮች ጨዋታ ቢሆን አራምደን ይሄን ዋንጫ እንበሏለን። ከምር ለዚህ ክለብ ደጋፊዎች ውለታ ነው የሚሆነው። ይሄን ሁሉ አመት ያለ ዋንጫ ለቆየ ነው ማለት ነው። ዛሬ በቲሜ ኮራው። ዛሬ በአርቴታ የኔ ቦስ የኔ አባት ባንተ ኮራውኝ። እግዚአብሔርን ለዚህ ነው እንትን የምወደው፣ ለዚህ ነው አርሰናልን የምወደው። Yes, look my team. Look. አሬ በቃ እግዚአብሔር ደም ይየመጣር የምሪ በቃ ይወላችሁ ባልበለው ራስ በዛሬ በቲሜ ኮርቻለሁ። ይሄን ዋንጫ ማናሸንፉ ራስ በዚህ ቲም ኮርቻለሁ። ስታር ወይኔ አባት አረ ወይኔ ፋሚሊ የት ናችሁ? የአርሴ ፋሚሊ ገባ በሉ ወይኔ ዛሬ ግባና አውጣው። ቻምፒየንስ ሊግ ፋይናል ደርሰናል። ሳካ አንተ እናተ ወልዳለች። ዮኬሬሽ ምን አይነት ዮኬሬሽ ነው ዛሬ ያየነው። ሙሉ ቲም እንችላለን። ግባና አውጣው። ተሰደበ፣ ተዘለፈ፣ የትም አይደርስም ተባለ። ባየር ሊቨርኩሰንን ሲያልፍ ዝም ብሎ ነው ተባለ። ስፖርቲንግን ሲጥል አጋጣሚ ነው ደግሞ ይወርቃል። አሁን ቀጣይ አትሌቲኮ ማንን ይሰማል? ባርሳን ጥሎ ነው ተባለ። አሁን ደግሞ አትሌቲኮን አሸንፎ አርሰናል የአውሮፓ ቻምፒዮንስ ሊግ የፍጻሜ ተፋላሚ ሆኗል። ወደድክም ጠላህም አሁን አርሰናልን ፍጻሜ ላይ ትመለከታለህ ወዳጄ። ይሄ
ውዴታ ሳይሆን ግዴታ ነው በሚያስገርም ሁኔታ። ሲጀምር አርሰናል ቀድሞ ጎል ካገባ አገባለሁ አይታሰብም። የአትሌቲኮ ማድሪድ ደጋፊ ታውቋት ነው ሜዳው ስታለቅስ የነበረው። ይሄም ማለት ነው ሲጀምር አትሌቲኮ ሌላ ከዚህ በኋላ የሁለት ጨዋታ ጊዜ ቢሰጡት አንድ ጎል አያስቆጥርም ያስታውቃሉ። እንደዚሁም አርሰናል ግን አንድ ያገባ ማለት ቻው ቼልሲ ነው በቃ ሳይታለም የሚፈታው ነው ቁጭ ይላል ማለት ነው። ለማንኛውም አርሰናሎች የፍጻሜ ተፋላሚ ሆኗል። ነገ እጅግ በጣም አስገራሚውን ጨዋታ ከሚያልፈው ቡድን ጋር ለፍጻሜ የሚፋጠጥ ይሆናል ማለት ነው። ይሄ ለሚኬል አርቴታ ይገባው ነበር ሆኗል። እንግዲህ ፍጻሜው ምን ይመለከተናል አብረን የምናይ ይሆናል ማለት ነው። ሐሳብ አስተያየት እናንተ ነው። ሼር ኮፕ ሊንክ አይረሳ። ይመቻችሁ። ዘገነርስ እንኳን ደስ አላችሁ። ከልጅነት እስከ እውቀት ድረስ ለዚህ ታላቅ ክለብ ለከፈላችሁት እያንዳንዱ መስዋዕትነት አርሰናል በዚህ ዓመት ይክሳችኋል። እንግዲህ በዚህ ዓመት ከኔ ጋር ብዙ ነገሮችን ተመልክተናል ብዬ አስባለሁ። ብዙ ክህደቶችን ተመልክተናል። ከማሊያ ማቃጠል፣ ማሊያ መቅደድ፣ ክለብን መክዳት፣ አሰልጣኝን ፎቶ መዘግዘቅ ድረስ ብዙ ነገር ተመልክተናል። እኔ ላይም በርካታ ቪዲዮዎች ተሰርተዋል። አብዷል እስከምባልም ደርሻለሁ። ችግር የለውም። ግን ለአርሰናል ደጋፊዎች ብቻ ሳይሆን ለመላው ለሁሉም ደጋፊዎች ክለባችሁን በምን ደረጃ ማመን እንዳለባችሁና እስከ አንዲት የደም ጠብታ ድረስ ክለባችሁን መደገፍ እንዳለባችሁ በአቅሜ ያስተማርኳችሁ ይመስለኛል። ብዙ መናገር አልፈልግም። ዘገነርስ እንኳን ደስ አላችሁ። እንዴት መደሰት እንዳለብኝ ራሱ አላቅም፣ ግን ይገባናል። እግዚአብሔርን ከልጅነት እስከ እውቀት በዚህ ክለብ ብዙ 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 ያየን ደጋፊዎች አለንና we deserve it guys። በእውነት እዚህ መድረስ ይገባናል። እዚህ መድረክ ላይ መታየት ይገባናል እና በጣም ደስተኛ ነኝ። ማርያምን እንዴት መደሰት እንዳለብኝ ዛሬ አላቅም። ዛሬ ለከደስታ ጥግ ላይ ነኝና ውስጤ ምን እየተሰማው እንዳለ ማሳየት ብችል ማውጣት ብችል በጣም ደስ ይለኝ ነበር። ግን ጌታዬ ሆይ እንዴት መደሰት እንዳለብኝ ራሱ አላቅም። ግን ይኸውላችሁ ይህ ድል ይህ ውጤት ክለባችን ማለት ነው በጣም ወድቆ ተንቆ ተረግጦ እግዚአብሔርን የትም አትደርሱም ተብሎ ብዙ ነገር ተወርቶብን ታክሰን በጧት ተነስተን ትምህርት ቤት ሄደን የጓደኞቻችን መቀለጃ ለሆነን በጧት ተነስተን ስራ ቦታ ስንሄድ የሰፈር ሰው የስራ ቦታ ሰዎች መቀለጃ ላረጉን ሰዎች ለኛ ነው እግዚአብሔር we deserve it። ይውላችሁ ይሄንን ደስታ we deserve it guys። እግዚአብሔር we deserve it። በፈጣሪስ እንኳን ደስ አለን። በጣም ነው የምወዳችሁ። እመጣለሁ። ይሄ ትንሽ ያው የሆዴን ላውጣው ብዬ ነው እንጂ ይቀረኛል፣ ገና ይቀረኛል።